ውድ የተከበራችሁ የሂሊፍ ሚዲያ ተመልካቾቻችን የዕለቱን ዜና ይዤላችሁ ቀርባለሁ ከዜናው ጋር ሀይደር አብዲ ቢስማኔ በዛሬው ዕለት የአዲስ መጅሊስን የፌዴራል መጅሊስ አሽጋለሁ የሚል መረጃ ደርሷቸው ወጣቶች ወደ ፌዴራል መጅሊስ ቢሮ አጥንቶ ነበር ወንድማችን ሱፊያን ተከታትሎታል ከሱ ጋር መልካም ቆይታ ሰበር ዜና ሂሊፍ ሚዲያ በዛሬው ዕለት የአዲስ አበባ መጅሊስ የፌዴራል መጅሊስ ሊያሽገው ነው የሚል መረጃ መድረሱን ተከትሎ የአዲስ አበባ ወጣት ፌዴራል መጅሊስ ቢሮ በመሄድ ድርጊቱን አወገዘም አያይዞም ለሙፍቲ ሐጂ ዑመር ኢድሪስ ጥያቄ ያቀረበ ሲሆን ከጥያቄዎቹም ውስጥ ዋናዎቹ አዲስ አበባ መጅሊስን ለማሸግ ስለተደረገው እንቅስቃሴ ስለ ፌዴራል መጅሊስ የምርጫ ጉዳይ የ6 ወሩን ቆይታ ጨርሳችሁ ሳለና በጊዜያዊነት እንደተሾማችሁ እየታወቀ የትኛውን የማህበረሰብ አካል አናግራችሁ ነው ጊዜያችሁን የምታራዝሙት የቀድሞ የመጅሊስ ወንጀለኞች ላይ እርምጃ ለመውሰድ ወይም በህግ አግባብ ለመጠየቅ ምን ያህል ተንቀሳቅሳችኋል ይህ ከሚያዝያ 23 ጀምሮ የፌዴራል መጅሊስ የኡለማና የቦርድ ኃላፊዎች እንደተዋወቀራችሁ ከዛን ቀን ጀምሮ ለኡማው ታገለግላላችሁ ብለን ጠብቀን ነበር ግን ምንም የረባ ነገር እስከዛሬ አሁን እዚህ ድረስ ከመጣራስ ያየንባችሁ ነገር የለም ሲጀመር እኛ የመጣነው ቀደም አንዋር ሱልጣን ተናግሮታል የፌዴራል መጅሊስ የአዲስ አበባ መጅሊስን ሊያሽገው ነው ተብለን የመጣነው ሲጀመር እናንተም እዚህ ጋር አውቀና ያላችሁም ጊዜያችሁን ጨርሳችኋል አንድ ማመን ያለባችሁ ጉዳይ ማለት ነው 7 ወር ጊዜ ነበር የተሰጣችሁ በታሰሩ ወንድሞቻችን ላይ በርካታ ወንጀሎችን ሲፈጽምባቸው የነበረን ሰው የሸሪዓ ፍርድ ቤት ቃዲ ለምን አደረጋችሁ ትክክለኛው የአዲስ አበባ ጊዜያዊ መጅሊስ የትኛው ነው በቀዳሚው የካቲት 14 2012 የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ያወገዘው በሃይከን ሆቴል ላይ የተካሄደውን ህገወጥ ስብሰባ ያካሄደውን አካል ነው ወይስ ዋናው በሸ ሱልጣን የሚመራው የአዲስ አበባ መጅሊስ አያይዛችሁ እንድታነሱልኝ ፈልገው ነገር የቀድሞ የመጅሊስ አመራሮች ዑመር ኮምቦልቻ ለምሳሌ እኔ ታሳሪ ነበርኩኝ ታሰሬ ተፈትቻለሁ በጣም በታሰሩ ወንድሞቼ ላይ ስንት አይነት ዙልም ሲሰራ የነበረን ሰው እናንተ ዱባይ ሄዳችሁ ለ4 እና ለ5 ተፈራርማችሁ የሸሪዓ ፍርድ ቤት ቃዲ አድርገው መምጣት ይሄ አማናን ከመወጣት እንዴት አይታችሁት ነው በምን አግባብ አይታችሁት ነው የሚለው ነጥብም ለማንሳት ጭምር ነው ሌላው የሃይከን ሆቴል ላይ የተሰበሰበው ስብሰባ ከበስተጀርባቸው የነበረው ሎጎ የአዲስ አበባ መጅሊስ ከፍተኛ ምክር ቤት ነው የሚለው ስለዚህ እናንተ እሱን ምክር ቤት ነው የምታውቁት ወይስ ደግሞ እታች ሸዋዶ ሱፐርማርኬት አጠገብ ያለውን እስልምና ከፍተኛ ምክር ቤት እና ሐጂ ሱልጣንና እነ ኡስታዝ መሐመድ አባተን እነ ሼህ ሐሚድ ሙሳን ነው የምታውቁት እናንተ ስለዚህ እዚህ ቦታ ላይ ካላወቃችሁ እነዛን ሰዎች እንደ ህጋዊነት ተቋም ባለበት ቦታ እኛ ተቋም ነን ብለው ማንነታቸውን አናውቅ ተቋም ነን ብለው ይሄን ህዝብ ሊመሩ ሆቴል ተከራይተው ተቀምጠዋል ፌዴራል መጅሊስ የቦርድ ጸሐፊ አቶ ከማል ሐሩን ላይ እየደረሰ ስላለው ጫናና ቲተር አምጣስ ከማለት የተከደበት ሂደት ምን ይላሉ የኡለማው ስልጣን ምንድነው የሙህራን ቦርድና የኡለማው ምክር ቤት የሥራ ክፍፍል ምን ይመስላል የሚሉ ጠንካራ ጥያቄዎች ተነስተዋል እሳቸውም ጥያቄውን መልሰው ሳይጨርሱ ወጣቶችን ትተው እንደሄዱም ለማወቅ ችለናል በተያያዘም ለሙፍቲ ሐጂ ዑመር ኢድሪስ መጅሊሱን በተመለከተ ጠንከር ያሉ ጥያቄዎችን ያስተናገዱ ሲሆን በመጨረሻም የአዲስ አበባን መጅሊስ የማሸግ ሐሳቡ የለንም ማሸግ ያለን የሚል በልባችንም የለታመጣችሁት እናንተ ታውቃላችሁ ያወራታል ያወራው ይወጡ አንድ ዛሬ የተሰበሰበው ያለነሱ ጉዳይም አይደለም ለራሳችን ጉዳይ ነው ተዛ ባይሆን ይመጡ ሆኖም እንዲህ በብዛት መጣችሁ አላስተናግድም እና 2-3 ሰው ብቻ ወክላችሁ ላኩ የሚሉ ተልካሻ ምክንያቶችን በመደርደር ጥያቄዎችን ሳይመልሱ እንደቀሩም ታውቋል